ሰላም ሰላም ውድ የአሚ ዩቲዩብ ተከታታዮች እንደምን ከርማችኋል? እንደምን አላችሁ? ዛሬ በአጭር ቪዲዮ ተመልሻለሁ። ቤተሰብ ያው አዲስ ዩቲዩብ ነው፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ስል በትህትና ጠይቃችኋለሁ። ዛሬ አዲስ የምነግራችሁ ወይ ማቀርብላችሁ ስለ ኦሮሞ ታሪክ ነው። ኦሮሞ በኢትዮጵያ፣ በኬንያ፣ በሶማሊያ የሚኖር ማህበረሰብ ነው። ኦሮሞ ማለት በገዳ ስርዓት መንግስት ስር ይተዳደር የነበረ ህዝብ ነው። በገዳ መንግስት ስር የሀገሪቱ መሪ በየ8 ዓመት የሚቀየር ሲሆን በተለያዩ የኦሮሞ ክልሎች ንጉሳን እንደነበሩም ታሪክ ይናገራል። በኦሮሚያ ክልሎች ከነበሩት ንጉሶች መካከል የታወቁት አባ ጅፋር ናቸው። የኦሮሞ ህዝብ ከግራኝ ወረራ በኋላ ሰሜኑን ኢትዮጵያ ወሯል። በ1800 ክፍለ ዘመን ማለቂያ ላይ በንጉስ ዳግማዊ ሚኒሊክ አማካኝነት ከአቢሲኒያ ጋር ተቀላቅሎ ኢትዮጵያ ስትመሰረት የቀዳሚ ሀገሩ ህዝብ ችግርን አሳልፏል። እንደ ሌሎች ኩሽቲክ ቋንቋ ተናጋሪዎች ከጥንት ጀምሮ ትውልዳቸው ከጥንታዊት ኩሽ መንግስት ጋር ግንኙነት አለው። ኦሮሞ አጠቃላይ ህዝብ ብዛት ወደ 45 ሚሊዮን ይጠጋል። በስፋት የሚኖርባቸው አካባቢዎች ኢትዮጵያ የመጀመሪያው ሲሆን ከ39 ሚሊዮን ህዝብ በላይ ይኖራል። ኬንያ ከ818 ሺህ በላይ ህዝብ እንደሚኖር ይገልጻል። ሶማሊያ በሶስተኛ ደረጃ፣ የመን፣ አሜሪካ፣ ጀርመን፣ የብሪታንያን መንግስት፣ ጅቡቲ፣ ካናዳ፣ አውስትራሊያ፣ ሳውዲ አረቢያ እና ግብጽ ላይ በስፋት የሚኖሩባቸው አካባቢዎች በደረጃ የተቀመጡ ናቸው። ቋንቋቸውም ያው ኦሮምኛ ነው። ሃይማኖት ስናይ ሱኒ እስልምና 65%፣ የኢትዮጵያ ኦርቶዶክስ ክርስትና 10%፣ ፕሮቴስታንት ክርስትና 25%። ባህላዊ እምነት ከላይ ከተጠቀሱት እምነቶች ጎን ለጎን ነው የሚያራምዱት እንጂ በብቸኝነት ባህላዊ እምነት የሚያከብር የለም። ተዛማጅ ብሔሮች አፋር፣ አገው፣ ቤጃ፣ ሳኦ፣ ሶማሌ ተዛማጅ ብሔሮች በመባል ይታወቃሉ። በኦሮሞ ውስጥ ብዙ ታዋቂ ሰዎች ለሀገሪቷ ትልቅ ነገር ያበረከቱ እንዳሉ ይታወቃል። ባጭሩ ብናይ ከነዚህ ውስጥ ኦኔስሞስ ነሲብ፣ ጥሩነሽ ዲባባ፣ አብዲሳ አጋ ባጭሩ እነዚህ ናቸው። ሌሎቹን በሌላ ቪዲዮ አቀርብላችኋለሁ። ስለተከታተላችሁኝ በጣም አመሰግናለሁ። ቤተሰቦቼ ዩቲዩቤን ሰብስክራይብ እያደረጋችሁ የደውል ምልክቷን እየተጫናችሁ በሌላ ቪዲዮ እስከምንገናኝ አመሰግናለሁ።